በልጅነታችን ሰፈር ውስጥ ሁሌም አንድ አይነት ገጸ ባህሪ ያለው ሰው አይጠፋም። ይህ ሰው ሲቆጣ ሰማይ ምድሩን ያቀልጠዋል፣ ድምፁን ከሰባተኛው ሰፈር ይሰማል፣ አይኑ ይፈጣል፣ ጡንቻውም ይገተራል። ልገንጥለው፣ ልበጣት ሰው፣ ልግመሰው እያለ ይዝታል። ሰፈሩ ሁሉ ኡኡ ጉድፈላ ዛሬ ደም ሊፈስ ነው ብሎ ይሰበሰባል። ሆኖም ነገሩ ሁሉ ሲሰክን ያ ሁሉ ጩኸትና ዛቻ፣ ያ ሁሉ የቃላት ውርጅብኝ አንድም ጠብታ ደም ሳያፈስ አንድም ጥፊ ሳይሰነዝር በባዶ ዲስኩር ብቻ ይከሽፋል። ይሄ ሰውዬ የሚያምንበት አንድ ፍልስፍና አለው። ሰውየውን ከመማታት በፊት በጩኸትህ ልቡን አውልቀው ካላስፈራራው ቀለበቱን አስረክቦ እጁን ይሰጣል። ይህ የሰፈራችን ሰው ዛሬ ላይ የለም። ነገር ግን መንፈሱ ዓለም አቀፍ ቪዛ ቆርጦ ውቅያኖስ ተሻግሮ ዋሽንግተን ዲሲ በሚገኘው የዋይት ሀውስ ቤተ መንግስት ውስጥ የሰፈረ ይመስላል። የዚህ መንፈስ ዘመናዊ ወራሽ ደግሞ ሌላ ሰው ሳይሆን የዓለምን ፖለቲካ እንደ ሪል ስቴት ንግድ፣ ዲፕሎማሲን ደግሞ እንደ ቴሌቪዥን ሾው የሚያዩት ዶናልድ ትራምፕ ናቸው። ትራምፕ ነገሮቹን ሁሉ በማስፈራራት በማዋረድና በዛቻ ማሳካት የሚችሉ ይመስላቸዋል። የዲፕሎማሲ ጠረጴዛ ላይ በሰከነ መንፈስ ከመነጋገር ይልቅ በማህበራዊ ሚዲያ ገጻቸው ላይ በሚያሰፍሩት የቃላት ጦር ዓለምን ለማንበርከክ ይሞክራሉ። ነገር ግን የዓለም ፖለቲካ በተለይም የመካከለኛው ምስራቅ ውስብስብ የሸረሪት ድር በጩኸት የሚፈታ የሰፈር ጠብ አይደለም። በዚህ ምድር ላይ ዝም ብሎ የሚነክስ እንጂ እየጮኸ የሚናድ ተራራ የለም። እስቲ ይህንን የትራምፕን የጩኸት ዲፕሎማሲ ሰሞኑን በስዊዘርላንድ ከታየው የኢራንና የአሜሪካ ድርድር እንዲሁም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትዕቢት ንግግር አንጻርን መንዝረው። ስዊዘርላንድ በርገንስቶክ ሪዞርት አካባቢው በበረዶ የተሸፈነ ጸጥታ የነገሰበት የዲፕሎማቶች መፈንጫ ነው። የፓኪስታንና የኳታር አደራዳሪዎች ከወራት የድካምና የባካችሁ ልመና በኋላ አሜሪካንና ኢራንን አንድ ጣሪያ ስር ለማምጣት ችለዋል። የውይይቱ ዋነኛ ማጠንጠኛ ሰኔ 18 ቀን የተፈረመው ባለ 14 ነጥብ የኢስላማባድ የመግባቢያ ሰነድ ትግበራ ነው። ይህ ሰነድ ቀላል አይደለም። በሊባኖስ ያለው ጦርነት በአስቸኳይ ማስቆም፣ የአሜሪካን የባህር ላይ እገዳ ማንሳት፣ የታገዱ የኢራን ቢሊዮን ዶላሮችን መልቀቅና በ60 ቀናት ውስጥ የመጨረሻ ስምምነት ላይ መድረስን ያካተተ ነው። የኢራን ልዑክ በፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍና በውጭ ጉዳይ ሚኒስትሩ አባስ አራቺ እየተመሩ ጠረጴዛውን ዙሪያ ተቀምጠዋል። የኳታርና የፓኪስታን አደራዳሪዎች በፈገግታ የውይይቱን መጀመር አብስረዋል። የ90 ደቂቃ የጋራ ውይይት ተካሂዶ ለረፍት ተወጣ። ልክ በዚህ ቅጽበት ከሺዎች ኪሎ ሜትሮች ርቃ ከምትገኘው አሜሪካ አንድ ስልክ ጮኸ። ዶናልድ ትራምፕ በሶሻል ሚዲያ መድረካቸውና በፎክስ ኒውስ ቴሌቪዥን ላይ ሆነው የዛቻ ናዳ ማውረድ ጀመሩ። ኢራን በሊባኖስ ያሉትን በከፍተኛ ክፍያ የምታንቀሳቅሳቸውን ተወካዮቿን ካላስቆመች በጣም በከፋ ሁኔታ እንመታታለን አሉ ትራምፕ። አላበቁም። ቴህራን የሆርሙዝ ስትሬትን የምትዘጋ ከሆነ ሀገር የሚባል ነገር አይኖራችሁም ሲሉ ፎከሩ። አሜሪካ የውሃ መንገዱን ተቆጣጥራ የራሷን ቀረጥ ልታስከፍል እንደምትችልም አከሉ። ይህ የትራምፕ ንግግር የሰፈሩን አንበሳ ያስታውሰናል። ፖለቲካ እንደ ትርኢት ለሚቆጥሩት ትራምፕ ይህ ንግግር ለአሜሪካ መራጮች እዩኝ እንዴት ጀግና እንደሆንኩኝ ለማለት የተወረወረ ሊሆንም ይችላል። ነገር ግን በዲፕሎማሲው ዓለም የአይነቱ ዛቻ ጠረጴዛን ጥሎ እንደ መገልበጥ ይቆጠራል። ነገሮችን በማስፈራራት ለማሳካት መሞከር በተለይ እንደ ኢራን ላለ የሺህ ዓመታት የፐርሺያ የሴዝ ጨዋታ ብልሃት ላለው ሀገር ከመሳለቂያነት የዘለለ ትርጉም የለውም። ኢራን የዋህ አይደለችም። በዓለም ፖለቲካ ውስጥ እጇን ታጥባ የተቀመጠች ቅድስትም አይደለችም። ፐርሺያውያን ዲፕሎማሲን ሲጫወቱ ስሜታዊ አይሆኑ። እያንዳንዱ እርምጃቸው የሚያሰሉት እንደ ቼዝ ጠጠር ነው። የትራምፕ ዛቻ ሲሰማ የኢራን ልዑካን ወዲያውኑ ተቆጣን አሉ። በኢስላማባድ ስምምነት አንቀጽ 1 መሰረት ማንኛውንም የኃይል እርምጃና ዛቻ አልቀበልም ባልነው መሰረት ይህ የአሜሪካው ፕሬዚዳንት ንግግር ስምምነቱን የጣሰ ነው በማለት ከአሜሪካ ጋር በአንድ ጠረጴዛ ላይ ሆነው ውይይቱን አንቀጥልም ብለው አኮረፉ። እዚህ ላይ ነው የኢራንን ብልጠት ማስተዋል የሚገባው። ኢራናውያን የትራምፕን ዛቻ እንደ ትልቅ ጸጋን የተጠቀሙበት። ውይይቱን ሙሉ በሙሉ አላቋረጡም። ይልቁንም ፊት ለፊት የሚደረገውን የፖለቲካ ትርኢት ሰረዙና የቴክኒክ ቡድኖቻቸውን በበረዶ የታገደውን ገንዘባቸውንና የነዳጅ ማዕቀቡን መነሳትን በተመለከተ ሌሊቱን ሙሉ ከሸምጋዮቹ ጋር ሲደራደሩ አደሩ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለጋዜጠኞች ሲገልጹ አሜሪካ ያደረገችውን ማስፈራራት ተከትሎ በአራትዮሽ ውይይቱ አንቀጥልም ብለናል። ነገር ግን የዘይት ሽያጭና የታገዱ ሀብቶቻችንን በሚመለከት ጥሩ መሻሻሎች ታይተዋል አሉ። አፈጉባኤ ቃሊባፍ ደግሞ በበኩላቸው ትራምፕ ምንም ያህል ቢጮህ ተግባራዊ እርምጃ የምንወስደው እኛ ነን፣ ዛቻቸው ቢሰራ ኑሮ ዛሬ እዚህ ጉስቁልና ውስጥ አይወድቁም ነበር በማለት የትራምፕን የጩኸት ፖለቲካ አጣጣሉ። ኢራን ከስዊዘርላንድ ድርድር ጠረጴዛ ስትነሳ የፈለገችው ሁሉ በኪሷ ይዛ ነው። ለንግድ መርከቦች የደህንነት መስመር በሆርሙዝ ስትሬት እንዲከፈት ተስማምታለች። በሊባኖስ የተኩስ አቁም ትግበራን የሚከታተል የጋራ አካል ተቋቁሟል። እንዲሁም በ60 ቀናት ውስጥ ወደ መጨረሻው ስምምነት የሚወስድ ፍኖተ ካርታም ተነድፏል። ትራምፕ በዛቻቸው ኢራንን ሀገር አልባ አደርጋለሁ ሲሉ ኢራን በተግባር የኢኮኖሚ ማዕቀቧን እያላላች በሊባኖስ ያላትን ፍላጎት እያስጠበቀች ወጣለች። ማስፈራራት ሁሌም አያዋጣም። በተለይም ጆሮው ለዛቻ የደነዘዘ ጠላት ሲያጋጥም
የትራምፕ ዛቻ ለኢራን ብቻ ሳይሆን ለራሳቸው ለአሜሪካ ወዳጆችም ጭምር ትርጉም የለሽ እየሆነ መምጣቱን የሚያሳየው ሌላው አስገራሚ ክስተት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያደረጉት ንግግር ነው። በስዊዘርላንድ አሜሪካ ኢራንን በሊባኖስ ጉዳይ ስትደራደርና ስታስፈራራ ኔታንያሁ በኢየሩሳሌም ኒውስ ሲንዲኬት ጉባኤ ላይ ቆመው አሜሪካን ራሷን ገጭተዋታል። በአሜሪካ ያሉ ሰዎች ትራምፕ እኔ የምለው ሁሉ ያደርጋሉ ይላሉ፣ በእስራኤል ያሉ ደግሞ እኔ ትራምፕ የሚለውን ሁሉ አደርጋለሁ ይላሉ። ሁለቱም ውሸት ናቸው። እኔ የምቆመው ለእስራኤል ጥቅም ብቻ ነው ሲሉ ኔታንያሁ በመድረኩ ላይ ተናገሩ። አሜሪካ ወደ ራፋ አትግባ፣ ሄዝቦላህን አትምታ፣ ከኢራን ጋር አትላተም ብላ ያስጠነቀቀችውን ማስጠንቀቂያ ሁሉ ሆን ብለው እንደጣሱት በኩራት ተናገሩ። በእስራኤልና በአሜሪካ መካከል ያለው ግንኙነት እጅግ የተሳሰረ መሆኑ ቢታወቅም ኔታንያሁ ግን የአሜሪካን አለቃነት በይፋ ጥያቄ ውስጥ አስገብተውታል። ትራምፕ በሶሻል ሚዲያ ጠላቶቻቸውን እያስፈራሩ ባሉበት ሰዓት የራሳቸው የቅርብ ወዳጅ የሆነችው የእስራኤል መሪ አንተ የምትለውን አልሰማም እያሉት ይገኛሉ። ኔታንያሁ አክለውም ለእያንዳንዱ እስራኤላዊ ሲቪል 5 አሸባሪዎችን እንደሚገድሉ እንዲሁም በጋዛ በሶሪያና በሊባኖስ ቋሚ የጸጥታ ቀጠናዎችን እንደመሰረቱና እስከሚያስፈልግ ድረስ እንደሚቆዩም አውጀዋል። ይህ ኔታንያሁ ንግግር የአሜሪካን የውጭ ጉዳይ ፖሊሲ ውድቀትን ቁልጭ አድርጎ ያሳያል። ትራምፕ ኢራንን በሊባኖስ ጣልቃ አትግቢ ብለው ሲያስፈራሩ፣ ኔታንያሁ በተቃራኒው በሊባኖስ ቋሚ የጸጥታ ቀጠናን እገነባለሁ እያለች ነው። ትራምፕ ጦርነቱ ይቁም በሚል የመግባቢያ ሰነድ ላይ ልዑኮቻቸውን ሲልኩ፣ ኔታንያሁ አዲስ ዓለም አቀፍ የጸረ ሴማዊነት ጦርነት ግንባርን ከፍቻለሁ ብላለች። አሜሪካ እንደ ሀያል ሀገር ቃሏ በወዳጆቿም ሆነ በጠላቶቿ ዘንድ ክብሩን እያጣ መሆኑን ከዚህ በላይ ማሳያ የለም። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንዳሉት የዚህ ሁሉ ድርድር ዛቻና መግባቢያ ሰነድ የመጀመሪያው እውነተኛ ፈተና የሊባኖሱ የተኩስ አቁም ጉዳይ ነው። የኳታርና የፓኪስታን የማይታክት ጥረት ፍሬ ሊያፈራ የሚችለው በወረቀት ላይ የሰፈረው በሁሉም ግንባር ወታደራዊ ኦፕሬሽኖችን ማቆም የሚለው አንቀጽ መሬት ላይ ሲወርድ ብቻ ነው። ነገር ግን እውነታው ከባድ ነው። እስራኤል በደቡብ ሊባኖስና በቤሩት የጀመረችው ጥቃትን አላቆመችም። ኢራን በበኩሏ አሜሪካ ቃል ኪዳኗን አላከበረችም በሚል ሰበብ የሆርሙዝ ስትሬትን መዝጋቷን አስታውቃለች። በነገራችን ላይ የሆርሙዝ ስትሬት ጉዳይ ቀላል አይደለም። ይህ የውሃ መስመር የዓለም ነዳጅ ሲሶን የሚያልፍበት የደም ስር ነው። ትራምፕ እንቆጣጠረዋለን፣ ቀረጥ እናስከፍልበታለን ቢሉም በተግባር ግን አንድ የአሜሪካ መርከብ እዚያ ጠባብ የውሃ መስመር ውስጥ ሲገባ ለኢራን ሚሳይሎችና ፈጣን ጀልባዎች ቀላል ኢላማ ከመሆን አያመልጥም። ኢራን ይህንን ታውቃለች። ስለዚህም የትራምፕ ዛቻ ፈጽሞ አያስበረግጋትም። ወደ መነሻችን እንመለስ። ሰፈራችን ውስጥ ጮሆ ለማስፈራራት የሚሞክረው ሰውዬ በመጨረሻም ማንም ሳይፈራው የራሱ ድምፅ ብቻ እያስተጋባበት ብቻውን ይቀራል። በ21ኛው ክፍለ ዘመን የዓለም ፖለቲካ ውስጥ ነገሩ ተመሳሳይ የሆነ ነው። ዶናልድ ትራምፕ ነገሮችን በትዊተር ዛቻና በአጠፋሃለሁ ዲስኩር ማሳካት የሚችሉ ይመስላቸዋል። ነገር ግን ዛሬ ዓለም ተቀይራለች። ኢራን የኢኮኖሚ ማዕቀብ አከርካሪዋን ቢሰብረውም በዲፕሎማሲው ጠረጴዛ ላይ እንዴት መደራደር፣ መቼ ማኩረፍና መቼ መመለስ እንዳለባት ጠንቅቃ የምታውቅ ሀገር ሆናለች። አስፈራርተህ የምታስገብራት የመዋለ ሕፃናት ልጅም አይደለች። ኳታርና ፓኪስታን ይህንን ጠንቅቀው ስለሚያውቁ ነገሩን በለዘብታና በቴክኒካዊ ድርድር ለመፍታት ሞክረዋል። የእነርሱ 60 ቀን የሚፈጅ ፍኖተ ካርታና የሊባኖስ የተኩስ አቁም መቆጣጠሪያ ማዕከል ምስረታ ከትራምፕ ዛቻ ይልቅ መሬት ላይ ለውጥን ሊያመጣ የሚችል ተግባራዊ እርምጃ ነው። በሌላ በኩል ኔታንያሁ የገነቡት ምሽግ እስራኤልና ያሳዩት እብሪት አሜሪካ በገዛ ፈጠራዎቿና አጋሮቿ ላይ ያላት ቁጥጥር ምን ያህል እንደላለ የሚያሳይ ነው። በመጨረሻም የዓለም ፖለቲካ የቼዝ ጨዋታ እንጂ የቦክስ ቀለበት አይደለም። ጩኸት፣ ዛቻና ማስፈራራት ለጊዜው የዜና ርዕስ ሊሆኑ